ይሄውና ቤቱ። አይ ቁልፍ ነው። ያልተለቀቀ ቤት ነው ልታከራየኝ ይዘኝ የመጣው? ካሌባ አዲስ ጎረቤት ይዤ ልመጣው። ተዋወቁ። ምህሩ ደህና ነሽ? አጅሬ ማታውቀው የለም ማለት ነው? እዚህ ነው ቤትህ? አዎ ቤቱ እኮ ለአንቺና ለፍቅረኛሽ አይበቃም። አይ ለብቻዬ ነው። ተለያያችሁ? ምን ተፈጠረ? ህይወት አጋጣሚ አቃጣሪ ናት። ማረፊያሽን ስትፈልጊ ዞራኔው ጋር መጣችሽ? አልመጣሁም። ገና ማረፊያን እየፈለኩ ነው። ትዝ ይልሻል ያኔ ግጥም ስናነብ? የትኛው? አዲስ ቤት መገንባት ዛሬ መች ይደላል፣ ለምደው ወደ ተውት መመለስ ይቀላል። በእውቀቱ ይሄው ቁልፍ ይዞ እየመጣ ነው። አይ ቤት አግኝቻለሁ። ምን ነው ግቢው አልተመቸሽም? ቆንጆ ቤት እኮ ነው። አይ እዚሁ ግቢ። ቤቢ የኔ ፍቅር መጣ። ናስከ ሰጠኝ ሰው በሌለበት። ኧረ ቆይ ጠብቂኝ አንዴ ና። እንዴ ምን ሆነ ነው? አንተ የት ሄድክ? አሰጣኝ። እቺ ደነዝ መሀይም ከ8ኛ ክፍል ሚኒስትሪ እኮ ነው ወርቅ ያቋረጠችው። ምን? እሷ እኮ ናት ሽማግሌ ላከችው እንጂ አላገባትም ነበር። ምን እያረክ ነው? ታለቅሳለች እንዴ? አሰጣኝ አላለች እንዴ? እንደውም ፈትቻለሁ። ደነዝ ናት አላልኩም? አየው ሳታሰኝ ፈትቻለሁ ትላለች። አራት ምን አይነት ሰው ነህ? ፀሐይ ካላጠቆረኝ ቀይ ነበርኩ። ምንም ማጠቅም ሰው ቀልደኛ። በስሜ 500 ሺህ ብር ሊሰጥ ነው። እንዴት? ሁሉ ጌምስ ካሌብ ኤምጂ ብሎ ለሚጫወቱ 10,000 ሰዎች ለእያንዳንዳቸው 50 ብር ዲፖዚት ሊሰጣቸው ነው። ምርህን ነው? ማየት ማመን ነው። ፕሮፋይል ላይ ገብታችሁ ሁሉ ጌምስ ጆይን ስታደርጉ ኩፖን የሚላለ ካሌብ ኤምጂ ብሎ በመጻፍ የ50 ብር ሽልማት ለ10,000 ሰዎች ማግኘት ትችላላችሁ። 10,000 ሰዎች በላሁኑ ድርሼ ልሰድ። አፍጥነው ለጓደኛም ሼር አድርገህ ጌሙ ሲጫወት አንተ 100 ብር ታገኛለህ። አረ ሁሉ ጌምስ ይለይ። አትገባር ሰው አሳጣውሻ